በነገራችን ላይ እኔ በጣም ነው ደስ ያለኝ እንደዛ ስትሉኝ፣ ወላሂ በጣም ነው ደስ ያለኝ። ማለት የሰው ልጅ አይታወቅም። ያው አሰላሙ አለይኩም ወረህመቱላሂ ወበረካቱሁ የአብዱ ዩቱብ ቻናል ቤተሰቦች እንዴት ናችሁን? ያለው አልሐምዱሊላህ ረቢል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ቤተሰብ ዛሬ ብቅ ብያለሁ በቪዲዮ እንግዲህ ዩቱብ ቻናል ከፍቼ መስራት ተጀመርኩኝ። ይሄ ሁለተኛ ወሬ ይሄ ነው። ግን እዚህ 2 ወር ውስጥ ጓደኛም አፍርቼበታለሁኝ። ያው ሶሻል ሚዲያ ላይ በነገራችን ላይ መውጣት ለሰው ልጅ ጥቅም አለው። እኔ ባለፈው ስራ አቁሜያለሁኝ ስል ነው ብዙውን ሰው ክፉ ማለት ብዙውን ተጎኔ እንዳላችሁ ያየሁት። አንዳንድ ልጆች ቴሌግራም ላይ የት ደረስክ፣ ምን ሆንክ፣ በእግሬ ነው የምሄደው ምናምን ስላልኳችሁም የመሸዋርም ከሌለህ እንላክልህ ያላችሁ ልጆች ያላችሁ በጣም ነው የማመሰግነው። ተባረኩልኝ፣ አላህ ይስጥልኝ። በያላችሁበት ሰላማችሁን አላህ ይጠብቅልኝ። ከአንድም 2 ልጆች የመሸዋር የለህምና ነው ወይ በእግርህ የምትሄደው ብላችሁኛል ቴሌግራም ላይ። የመሸዋር ሳይኖረኝ ቀርቶ አይደለም በእግሬ የሄድኩት። አንደኛ ብዙ አይርቅም፣ ሁለተኛ መሸዋር እዚህ ስለማይገባ ነው። እና አሁን ከጓደኛዬ ጋር ተገናኝቼ ጓደኛዬ ጋር እየኖርኩ ነው። ያው እንግዲህ ሳዑዲ አረቢያ በህገ ወጥ ስትኖሩ ትንሽ አስቸጋሪ ነው። ስራ ገብታችሁ ስትለምዱ ጠለባ ይመጣል፣ ተስራ ማቆም አለ። እሱ ነገር ነው እኔን የሚያጋጥመኝ። ጠለባ መጥቶ ነው እና በጣም ነው የማመሰግነው። ዛሬ የወጣሁት እናንተን ለማመስገን ነው። የእውነት በጣም ነው የማመሰግናችሁ። በጣም በተለይ በተደጋጋሚ እየደወላችሁ የት ደረስክ እያላችሁ ለጠየቃችሁ ልቤ በጣም ነው የማመሰግነው። እንዲሁም የመሸዋር ነው ወይ ያጣኸው፣ ምን ሆነህ ነው ሻንጣ ይዘህ በእግርህ የተነሳህ አላችሁኝ። እርግጥ እውነት ነው፣ ግን ቅርብም ነው አንደኛ፣ ሁለተኛ መሸዋር ስለማይገባ ነው በእግሬ የሄድኩት። ግን በጣም ነው የማመሰግነው የእውነት አላህ ያቆይልኝ በያላችሁበት። እንዲሁም ለዩቱብህም ቪዲዮ ጫን፣ የኛ ዩቱብ እንደሆነ ይሆናል ያንተም ቪዲዮ ያላችሁ ልጆች በጣም ነው የማመሰግነው። ለዩቱብህም አትጨነቅኛ፣ እናጫውትልሃለን የቻልነውን ያህል ተኛ አንለይህም፣ አብሽር። የመሸዋርም ተሆነ ያጣኸው በእግርህ የምትሄድበት እንላክልህ ያላችሁ ልጆች ያላችሁ በጣም ነው የማመሰግናችሁ። ክበሩልኝ፣ በያላችሁበት አላህ ይጠብቅልኝ። በነገራችን ላይ እኔ በጣም ነው ደስ ያለኝ እንደዛ ስትሉኝ፣ ወላሂ በጣም ነው ደስ ያለኝ። ማለት የሰው ልጅ አይታወቅም። ያው ሰው በሚወጣለት ቦታ ማለት ነው። አላቃችሁም፣ አታውቁኝም። የተገናኘ ነው በዚህ በወር ምናምን እድሜ በዩቱብ ነው የተገናኘን። እቺን ዩቱብ ለመስራት ቴሌግራም ላይ ነው እና የተዋወቅ ነው። ለዚች እድሜ ግን የእውነት ታምሮ የማይጠፋ ነገር ነው እንትን ያላችሁኝ። የሰው ልጅ ማድረጉ አይደለም የሚታየው እኮ አስተሳሰቡ ነው ዋናው ማለት ነው። ለእኔ ተጨንቃችሁ ተጠባችሁ እንደዛ ማለታችሁ ለእኔ ትልቅ ነገር ነው። ቢኖር እና ቢቸግረኝ እኮ ልታደርጉልኝ ነበር። እና ዛሬ እናንተን ለማመስገን ነው የወጣሁት። በጣም ነው የማመሰግናችሁ፣ ክበሩልኝ። ዩቱቤም ያው እየተንቀሳቀሰልኝ ነው ማለት ትንሽ ሰዓቱ እንኳን ያው እኔም ላይቭ ስለማልገባ ያዝ አድርጎኛል። አይንቀሳቀስም፣ ሰዓቱ እንኳን አይንቀሳቀስም። ግን ቢሆንም ኢንሻአላህ አመቻችቼ የሰዓቱንም እንትን እላለሁኝ። ግን ሰብስክራይቡ ጥሩ ነው የእውነት በጣም ነው የማመሰግነው። ጥሩ ላይ ነው። ያው ይነሳልና ነው እንጂ ባይነሳ እስከዛሬ የት ነበረ? ግን ይነሳል እና አሁንም ቢሆን እኔ በጣም ነው የማመሰግናችሁ። የእውነት ቃላት የለኝም። ማለት የሰው ልጅ ትንሹን ያላመሰገነ ትልቁን አያመሰግንም አይደል የሚባለው? እና ዛሬ ለምስጋና ነው የመጣሁት። በጣም ነው የማመሰግናችሁ። በጣም በጣም ነው ደስ ያለኝ ወላሂ። በተለይ ስም አልጠቅስም እንጂ ስም ብጠቅስ
መቼም የማረሳው ንግግርም የተናገረች ልጅ አለች። አታቀኝም እዚቹ ያዎችኑ ካሜራ ነው እንጂ ያየችው እኔን አታቀኝም። ግን በጣም ነው ያለቀሰችው። በእግሬ እየሄድኩ ነው ምናምን ብዬ ሪከርድ ሳረግላችሁ እኔ እንደዛ ነው ብዬ አላሰብኩም። በነገራችን ላይ እኔ ወንድሜን ምንድነው ብላት እኔ ወንድሜን አስታወስኩኝ አለች። ግን እሷ ወንድሟ አገር ነው ያለው፣ ስደት አልመጣባትም። ግን ሻንጣህን ይዘህ ምናምን ሳይ ወንድሜን አስታወስኩኝ አለችኝ። እና እህቴ ያው አሁን ሰላም ያለው ኑሮ እየኖርኩ ነው። ያው ሳዑዲ አረቢያው የተለመደ ነው በህገወጥ ስትኖሩ። ያው እኛ ለምደነዋል። ብቻ ተዝህ አላህ ይገላግለን እንጂ ለምደነዋል። እና ይኸው አሁን ሰላም ነኝ ከጓደኛዬ ጋር ፏ ብዬ እየኖርኩ ነው። ስራሳ ያው በጊዜው በሂደት ይመጣል። ግን ዋናው ነገር ሰላም መኖሬ ነው። ሰላም እየኖርኩ ነው። ለተጨነቃችሁልኝ በጣም ነው የማመሰግናችሁ። አሁንም ደግሞ ዛሬ ምንድን ነው እና የመጀመሪያ ዩቲዩብ ቻናል ስከፍት እኔ ሰብስክራይብ ተየት ይገኛል ሰው ተየት አገኛለሁ ብዬ ነበረ የማስበው። እሱ ግን ዋናው ነገር ሰው ጋራ መስማማት፣ ሰው ጋራ መግባባት፣ መስማማት ያኔ ነው ትልቁ ነገር። ሰብስክራይቡ ሳይሆን አሁን ወገቤን የቆረጠኝ አንደኛ ሰዓቱ ነው። አረ የሰዓቱስ ነገር የእውነት እኔ ሰዓቱን ሳስበው እኔ በጣም ነው እንትን ያለኝ። 4000 እኮ ነው 4000 ሰዓት እንጃ እንዴት ተደርጎ እንደሚሞላ እሱ ነው አሁን እንትን ያለኝ። ሰብስክራይቡ እንኳን ቀላል ነው። 5 ወርም 6 ወርም አይፈጅ ሰብስክራይቡ ማለት እንትን ለማየችን ለማሟላት እንደዛ አይፈጅም። እኔ እንዳስበው እንደማስበው ከሆነ ሰለላሁ ዐለይሂ ወሰለም ከዛ በላይ አይፈጅም ለአንድ ዩቲዩበር። ግን ሰዓቱ በጣም ከባድ ነው። ንቅንቅ አይልም። ያው እኔም ላይ ብላይ አልገባም፣ አልተመቸኝም፣ አልገጠመልኝም። እሱ ነው መሰለኝ። ኢንሻአላህ እስኪ አመቻችቼ ሞክራለሁኝ። እናንተም ተጎኔ ላላችሁ እህቶቼ፣ ወንድሞቼ በጣም ነው የማመሰግነው። ዩቲዩብም አሁን ላይ እና እህቴ እንግዲህ ወንድምሽንም አላህ ያቆይልሽ፣ አንቺንም ባለሽበት ፈጣሪ ያቆይሽ። እኔም ሰላም ነኝ። እንደ ወንድምሽ ስላዘንሽልኝ፣ እንደ ወንድምሽ ስለጠየቅሽ በጣም ነው የማመሰግነው። እንዲሁም ሁላችሁም እህቶቼ የደረስክ የሆነም ወንድሜ በጣም ነው የማመሰግነክ። ያው አላቃችሁም፣ አታውቁኝም። ያው ሶሻል ሚዲያ ነው ያገናኘን በዚህ በወር ምናምን እድሜ ውስጥ ነው። እና በጣም ነው የማመሰግናችሁ። በቴሌግራም እየደወላችሁ የደረስክ ምን ሆንክ እያላችሁ ተጨነቃችሁልኝ የእውነት በጣም ነው የማመሰግናችሁ። ፈጣሪ በያችሁበት ይጠብቅልኝ። አሁን ሀሳብ የሆነ መጀመሪያ እኔ ዩቲዩብን ስከፍት ግን በነገራችን ላይ ሀሳብ የሆነ ሰብስክራይብ ነበር። ሰብስክራይብ ከየት አመጣለሁ ከየት ይመጣል ነበር። ግን እሱ አይደለም ችግሩ። አሁን እኔ እንዳሰብኩት ከሆነ ሰዓቱ ከየት ይመጣል። ሰብስክራይቡን እንደማየው ከሆነ ቀላል ነው። ሰዓቱ ግን አይንቀሳቀስም። ያ ጀማዓ እንዴት ነው የሚንቀሳቀሰው ሰዓቱ? እኔም እሱን በማየት አይኔ ፈነዳ። የእውነት እንዴ ሰዓቱ እኮ ንቅንቅ አይልም። በቃ እዛው ቁጭ ነው እንዴ። 400 ሰዓት እኮ ቢሆን ይሻላል። 4000 ሰዓት እሱ በጣም ትንሽ ከበድ ብሎኛል ለእኔ ሳስበው። ግን እስኪ እንግዲህ ከበላያችን ያሉትን ደግሞ እንጠይቃለን። እንዴት ለሰዓት ምን ጥቅም እንዳለው ቪዲዮ መጫንስ ነው። እኔ ብቻ ምንም የጠየቁን ነገር የለኝም። ያው ዝም ብዬ ዩቲዩብ ከፍቶ የመስራት ግን ፍላጎቱ ስላለኝ ብቻ ከፈትኩኝ እንጂ አልጠየኩም። ገና ጠይቃለሁኝ። ያው ከኛ በላይ ያሉትን መጠየቅና መረዳት ማወቅ ግዴታ ነው። እስኪ ከበላይ ያሉትን ደግሞ ጠይቃለሁኝ። ያው እንደምታውቁት እንግዲህ ዩቲዩበር እንድትከታተሉት አይፈልግም። ያው አንዳንድ ደግሞ አሉ ጥሩ ሰዎች
እንደዛ ያሉትን ያው እንጠይቃለን ኢንሻአላህ። ያገኘሁም መስሎኛል ጓደኛ ምርጥ ጥሩ ጓደኛ ያገኘሁ መስሎኛል። ኢንሻአላህ እስኪ እንግዲህ ዩቲዩበር ነው የምሆነው እኮ ከዚህ በኋላ። መቼም አንዳንድ ያላችሁ እንትን የምትሉኝ ልጆች ጓደኞቼ ብትታረሙ ይሻላችኋል። አንተ አንደኛው ምን እንዳለ ታውቃላችሁ? አንተ በዩቲዩብ ብር ብትከፈል በየወሩ ካርድ ሞላልሃለሁ ብለሃል። እንዳትረሳ። ስምህን አልጠራሁም እምቢ ያልክ ቀን አልለቅህም። በየወሩ እኔ ካርድ ሞላለሁ ብለኸኛል። አንተ ከቶ የዩቲዩብ ብር አንተ ሰርተህ በዩቲዩብ ብር ተተቀበልክ እሰራለሁ ብለኸኛል። እንትን ካርድ እኔ ነኝ የምሞላልህ በየወሩ ብለኸኛል። ያው እንግዲህ ታሁኑ አይደለም ያልከኝ የማልዋሸውን ያው ብር ታየሁ ነው ብለኸኛል። ያው እሱ ደግሞ ኢንሻአላህ ይሆናል ታያለህ። ከዛ በኋላ እናም ቤተሰብ በመጨረሻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ። ሁላችንም በያለንበት አላህ ይጠብቀን። አንድ ቀን ደግሞ አላህ የሁላችንንም ችግር ይፈታልን።